እኛ ሰልፊሾች አይደለንም። ጀነት ይጠበናል። እናንተንማ ይዘናችሁ አንሄድም አንልም። ጀነት ሰፊ ነው፣ ለሁላችንም ይበቃል። ኑ እንሂድ። እኛ የተንጠለጠልንበት የተሳፈርንበት ታክሲ ላይ ኑ ግቡ። ሰፊ ነው ታክሲው። እየተደጋገፍን እየተቻቻልን እስከ ጀነት ድረስ ቀጥ ብለን እንጓዛለን። አላህን ብቻ እየተገዛን እሱን ብቻ እርዳታውን እየጠየቅን ማለት ነው። ወደ እስልምና መምጣት አሁን ዳሪያ ወደ እስልምና መምጣቷ እንዴት እውነተኛ እንደሆነ ምናምን ነገር ለማወቅ ከፈለገች አሁን ሻሃዳ ስትይዝ ልክ ሻሃዳ ይዛ በጨረሰችበት ቅጽበት ከላይዋ ላይ አውልቃ የጣለችው ነገር አለ። አውልቃ ማለት ነው በቃ አሽቀንጥራ ጥለዋለች። አሽቀንጥራ ማለት ነው ምን አለች? እኔ ማንንም አላመልክም ከአላህ በቀር አለች። ወላሂ አላሁ አክበር፣ አላሁ አክበር። ከዓለማቱ ከአንዱ ጌታ በቀር ማንንም ላይ አልመካም አለች። ማንም ላይ አልመጀንም አለች። ማንም ላይ እሱ ብቻ ይበቃኛል አለች። እኔ አላህ ብቻ ይበቃኛል፣ እሱን ከያዝኩኝ እሱን ካመለኩኝ እድናለሁ፣ እንቅልፌን በሰላም እተኛለሁ ብላ በቃ ይህንን ያደረገችው ሌላ ነገር አይደለም። እና ሰዎችን ወደ እስልምና ስንጣራ ይህንን የዓለማቱን ጌታ ኑ ተገዙት፣ በብቸኝነት በፍትሃዊነቱ ላይ በእዝነቱ ላይ በሩህሩህነቱ ላይ ሁሉም በአድራጊነቱ ላይ የተብቃቃ ባወቃችሁት ቁጥር የበለጠ እየወደዳችሁት የበለጠ ለሱ መገዛታችሁ የበለጠ የሚያስደስታችሁ ልባችሁ ሙልት ብሎ ረጋ ብላችሁ የምትራመዱበት ዲን እስላም ብቻ ነው።